Jeff Bezos' Blue Origin launched an all-female crew today. ባሳለፍነው ሳምንት ታዋቂዋን ዘፋኝ ኬቲ ፔሪን ጨምሮ 5 ዝነኛ ሴቶች ወደ ጠፈር እንደሄዱ ተዘግቧል። ነገር ግን በሚሊዮኖች የሚቆጠሩ ሰዎች በተለያዩ ማህበራዊ ድረገጾች ላይ ሁሉም ነገር ሐሰት ነው በማለት ተናግሯል። 65 ሚሊዮን የኢትዮጵያ ብር ወይም ደግሞ $500,000 ለ11 ደቂቃ ለማትሞላ ጉዞ ኢንተርኔቱ የኬቲ ጉዞ ላይ ያለውን እያንዳንዱ ሰከንድ በማመሳጠር የሮኬቱን በር፣ ጸጉሯን፣ የሰውነቷን ቋንቋ እንዲሁም ልብሷ ላይ ያለውን ምልክት እንኳን ሳይቀር በማመልከት ተጠምዷል። ታዲያ የጉዞ እውነተኛ የጠፈር ጀብዱ ነበር ወይስ የፖፓሉ ድብቅ ሴራ? ከዚህ በፊት ታዋቂ የሚባሉ ዩቲዩበሮች እንዲሁም ሚሊዮነሮችን ጨምሮ ጉዞውን ያደረጉ ሲሆን ለምን የኬቲ ፔሪ ጉዞ ውሸት ተባለ? በዛሬው ቪዲዮ ከኬቲ ፔሪ የጠፈር ጉዞ ጀርባ ስላሉ አስቂኝ ወሬዎች፣ ሴራዎች እንዲሁም እውነታዎችን በጥልቀት እንመለከታለን። እመኑኝ እውነታዎቹ ከምታስቡት በላይ ናቸው። እስከ መጨረሻው ተጋብዙ። በሚያዝያ ወር ኬቲ ፔሪ በዓለም ዙሪያ ዜናዎች ላይ መነጋገሪያ ሆናለች። የብሉ ኦሪጂን NH-30 ተልእኮን ሙሉ የሴት ጠፈር ተጓዦች ቡድን ተቀላቅላ በኒው ሼፐርድ ሮኬት ላይም ወደ ከባቢ አየር ወዳለው ጠፈር ተጉዛለች። ተልእኮ ወደ 11 ደቂቃ ያለ ፈጀ ሲሆን የጠፈር ኦፊሴላዊ ድንበር የሆነውን የካርመንን መስመር አልፎ በሰላም ወደ ምድር ተመልሷል። ፎቶግራፎቹ ኬቲ ፔሪ ሰማያዊ የጠፈር ልብስ ለብሳ ፈገግ እያለችና እጇን እያወዛወዘች ያሳያሉ። ታዲያ እንደ ቢቢሲ ኒውስ፣ ስፔስ.com እና ሲቢሲ ያሉ ዋና ዋና ማሰራጫዎች በቀጥታ ዘግበውታል። ታሪካዊና ማራኪ ጊዜ ይመስል ነበር። ነገር ግን በረራው ከተጠናቀቀ በኋላ ወዲያውኑ በየነበረቡ በሴራ ንድፈ ሀሳቦች ፈነዳ። በቀድሞ ትዊተር በአሁኑ ኤክስ ላይ ያሉ አንዳንድ ተጠቃሚዎች ነገሩ ሁሉ ሐሰት ነው እያሉ መጮህ ጀመሩ። ሮኬቱ ከተነሳበት ቪዲዮ አንስቶ እስከ ኬቲ ፔሪ የፀጉር አሰራር ድረስ ሁሉንም ነገር የሚጠይቁ ቪዲዮዎች፣ ምስሎችና ዜናዎች በማህበራዊ ሚዲያ ተሰራጭተዋል። ታዲያ ሰዎች እውነት ነበር ወይስ የተዘጋጁበት ብለው እየጠየቁ ነው። እስቲ ወደ እውነታው እንሂድ። ኬቲ ፔሪ በእርግጥ ወደ ጠፈር ሄዳለች? አዎ፣ ምንም ጥርጥር የለውም። ብሉ ኦሪጂን ኬቲ ፔሪን በNH-30 ላይ ከነበሩ 6 የጠፈር ተጓዦች መካከል በይፋ አስፍሯል። ስሟ በተልእኮ ባጅ ላይም ታይቷል። ምጥቀቱም እንዲሁ በቀጥታ ስርጭት ተላልፏል። በሙያ ያሉ የጠፈር ዘጋቢዎችን ጨምሮ በሺዎች የሚቆጠሩ ሰዎች በእውነተኛ ሰዓት ሲከሰት ተመልክተዋል። ካረፈች በኋላም ፔሪ ከምድር በላይ የመንሳፈፍና የምድር ኩርባን የማየት ስሜቷን ለመግለጽ በቀጥታ ስርጭት ቃለ መጠይቅ አድርጋለች። ታዲያ ብዙ ሰዎች ሐሰት ነው ብለው ያሰቡበት ምክንያት ለምንድን ነው? የመጀመሪያው ነገር የበሩን መከፈት የተመለከቱ ሰዎች ትንተና ነበር። በአንድ ቫይራል በተሰራጨ ቪዲዮ ላይ ጄፍ ቤዞስ የካፕሱሉን በር ሲከፍት ይታያል። ነገር ግን በጥንቃቄ ከተመለከቱት በሩ ከውስጥ በኩል ቀድሞ የተከፈተ ነበር። ይህም አንዳንድ ሰዎች ነገሩ ሁሉ የዝግጅት ነው ብለው እንዲናገሩም አድርጓቸዋል። ግን እውነቱ ብሉ ኦሪጂን በሩን ለደህንነት ሲባል ከውስጥም ከውጭም በኩል ሊከፈት አድርገው ነበር የነደፉት። ተጓዦቹ ምናልባትም ካረፉ በኋላ አየርን ለማግኘት ከፍተውት ይሆናል። ከዚያም ለማህበራዊ ድረገጾች እንዲሁም ለዜና ተቋማት የሚወጡ የቤዞስ እና ተጓዦችን ምስሎችን ለመውሰድ እንደገና ዘግተውታል። ሌላኛው ሬ ደግሞ ያተኮረው በኬቲ ፔሪ ጸጉር ላይ ነበር። አንዳንዶቹ ጸጉሯ በአንጻራዊነት በዜሮ ስበት ውስጥ እንደረጋ ተናግረዋል። በአይሲስ ላይ ያሉ ጠፈርተኞች ጸጉራቸው ከተለመደው መልኩ በተለየ ሲቆም ያስተዋሉ ለምን የሷ ጸጉር እንደዛ አልሆነም ሲሉ ተሰምተዋል። ነገር ግን የኬቲ ፔሪ በረራ 11 ደቂቃ ብቻ የቆየ እንጂ 6 ወራትን የከረመ አልነበር። ጸጉሯ ከበረራው በፊት በትክክልም ተስተካክሎ ነበር። እውነተኛ ጠፈርተኞች ግን ለወራት ያለ ሻወር በዜሮ ጂ ውስጥም ያሳልፋሉ። ስለዚህ በእርግጥም ጸጉራቸው ከሷ ጋር ሲነጻጸር የተመሰቃቀለ መሆኑ ግድ ነው። በሌላ በኩል ደግሞ በዓለም አቀፍ ደረጃ በተላለፈ ክስተት ላይ በግልጽ የሚታይ የተደበቀ አጀንዳ። ለኢንተርኔቱ ዓለም ይህ ተራ ምልከታ አልነበረም። አንዳንድ ንድፈ ሀሳቦች ኬቲ ፔሪ ያደረገችው ልብስ ላይ ያለው ባጅ እንዲሁ ተራ ንድፍ ብቻ ሳይሆን ሚስጥራዊ መልእክትም እንዳለ ያምናሉ። ምስሉም ሲገለበጥ ብዙውን ጊዜ ከድብቅ የአምልኮ ስርዓቶችና ከሚስጥራዊ ማህበራት ጋር የሚዛመደው የፍየል ራስ ምልክት የሆነውን ባፎሜትን ይመስላል ይላሉ። ግን ብሉ ኦሪጂን ይህንን መልከታ በፍጥነት እንዲያቆም ፈልጓል። እንደነሱ አገላለጽ ምልክቱ ምሳሌያዊ እንጂ ሌላ ትርጉም የለውም ብለዋል። ርችቱ ደግሞ የኬቲን ዓለም አቀፍ ተጽዕኖና ፋይርወርክ ለተሰኘ ተወዳጅ ዘፈኗ መታሰቢያ እንደሆነ መግለጫ ሰጥተዋል። ታዲያ እነሱ እንደሚሉ ንጹህ መታሰቢያ ነው ወይስ የማወቅ ጉጉትንና ውዝግብን ለመፍጠር ታስቦ የተሰራ ምሳሌነት? ያም ሆነ ግን በበይነ መረቡ ላይ የወጣው መረጃ እውነትም ቢሆን እንደ ታሪክ ማለፉ ግድ ነው። በመቀጠልም የማኒኪዩን አነጋጋሪ ምስል ወጣ። በብሉ ኦሪጂን ካፕሱል ውስጥ ያለ የሰው ቅርጽ ያለው አሻንጉሊት ፎቶ ማህበራዊ ሚዲያውን አጥለቀለቀው። ይህም ሰዎች ምንም እውነተኛ ሰዎች በውስጡ እንደሌሉ እንዲያስቡ አድርጓቸዋል። ነገር ግን ሌሎች እውነቱ ይህ ከ2017 ሰው አልባ ሙከራ በኋላ የተነሳ መሆኑን አረጋግጠዋል።
ከፔሪ 2005 ተልኮ የተገኘው ትክክለኛ ምስል እሷንና ሌሎቹን እውነተኛ ተሳፋሪዎችን በውስጡ ሲያንሳፍፍ በግልጽ አሳይቷል። በመጨረሻ ታዋቂ የሆኑ አንዳንድ የሴራ ጠበብቶች በተልእኮ ባጅና ኬቲ ካረፈች በኋላ በሰጠችው ቃለ መጠይቅ ላይ የተደበቁ ምልክቶች እንዳሉ በግልጽ አይተናል ብለዋል። ነገር ግን ዛሬም በመኖር ነገን እያሰብን ትላንትናን እየረሳን በምናልፍባት ዓለም ውስጥ እውነት ትርጉም አልባ ሆናለች። ለብሉ ኦሪጅን መደበኛ ጥበብና የግል ደስታ ነበር። ምንም ምስጢራዊ ምልክቶች፣ ምንም ጥልቅ የመንግስት ሴራ የለበትም። እናንተስ ይህን ነገር ትቀበሉታላችሁ? እስቲ በኮሜንት ስር አሳውቁ። ኬቲ ፔሪን ቢያስደስታትም በሙያ ዘርፍ ላሉና ይህንን ጉዞ ለሚያስቡ ሰዎች ነገሩ እንደ ዕቃ ጨዋታ መሆኑ አናዷቸዋል። ኬቲ ግን ነገሩን እያወቀችው በበረራው ከምድር በላይ ስትንሳፈፍ በለውሳት ዘፈነች። እጅግ የሚደንቅ አለ። 11 ደቂቃ ደርሶ መልስ በኋላ ለሴት ልጇ ዴዚ ዶቭም ትንሽ ዴዚ ይዛ ነበር። ካረፈች በኋላ ኬቲ የቴክሳስን መሬት ሳመች፣ ዴዚውንም ወደ ሰማይ አነሳች። ከጥቂት ቀናት በኋላ ላይፍ ታይምስ የተሰኘው ጉብኝቷን ሙሉ የጠፈር ጭብጥ ይዛ ጀመረች። የናሳ ስታይል ልብሶች፣ የጠፈር ምስሎችና በእውነት ከዚህ ዓለም ውጭ የሆኑ የዳንስ እንቅስቃሴዎችን አሳየች። በመድረኩ ላይም ቀለደች። ለእሷ ዕድሜ ልክ ህልሟ እውን መሆኑ ነበር። መደምደሚያ በጥልቅ ውሸትና በቫይራል ማጭበርበሮች በተሞላ ዓለም ውስጥ የሚያዩትን ሁሉ መጠርጠሩ ግድ ነበር። አብዛኞቹ የነገሩ መቅለል ቢሆን የሚያናደዳቸው ጉዞ ግን ማጭበርበር እንዳልነበረ አምነዋል። እውነቱ ታሪካዊና የማይረሳ ነበር። ወደ ጠፈር ሄዳለች፣ በዜሮ ስበት ውስጥም ተንሳፋለች፣ ታሪክም ሰርታለች ብለውናል። ያለንበት ዓለም ምን ያክል የቴክኖሎጂ ክፍተት እንዳለብን ያሳየናል። አላየንም ብለን እንዳናወድቀው በዛኛው በኩል ተመልክተናል ይላሉ። አይተናል ብለን እንዳናጸድቀው ደግሞ አይናችን እንጂ ልባችን አይቀበሉ፣ ሊያውም በዚህ ዘመን። ብቻ ግን እውነት ይህን እድል ብታገኙ የእናንተ ምላሽ ምንድን ነው የሚሆነው? በኮሜንት ስር አሳውቁ። ታዲያ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩኝ እያልኩ ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት እያመሰገንኩኝ በሚቀጥለው ቪዲዮ እንገናኝ። አመሰግናለሁ።